ሰላም ሰላም ከመይ ተሓድሩ ከመይ ትውዕሉ ከመይ ተምስዩ ከመይ ተርፍዱ ከም ሰዓትኩም ኣቆፃፅራ እንኳዕ ደሓን መፃኹም ናብዛ ቻነል ቴንክ ዩ ፎር ካሚንግ ዌልካም ቱ ኤሌመንታሪ እንግሊሽ ፎር ቢግነርስ ተኣቱ ከለኹም ላይክ ምግባር ኣይትረስዑ እቶም ሓደስቲ ከዓ ሰብስክራይብ ቤተሰብ ኩኑ ስትገቡ ላይክ ማድረግ አትርሱ አዲሶቹ ደግሞ ቤተሰብ ሁኑ ሰብስክራይብ አድርጉ ስለመጣችሁ እናመሰግናለን። የዛሬ ትምህርታችን እና የለማዓልተ ትምህርትና አምስት ይወደላው ማረስቱ ርዕሱ እንደምታዩት አንቶኒመስ ይላል። አንቶኒመስ ተቃራኒ ማለት ነው። ጥያቄ ሲጠይቅ ተቃራኒ የሆነ መልስ ስትመልስለት አንቶኒመስ ተቃራኒ ማለት ነው። ባጭሩ ኦፖዚት ማለት ነው። ኦፖዚት አንቶኒመስ ተቃራኒ። ኦኬ ሌትስ ጎ ሌትስ ስታርት። ነምበር 1 አር ዩ ፍሪ ይላል። አር ዩ ፍሪ። አሁን እዚህ ላይ ብዙ ጊዜ ተነጋግረናል። ዩ ስንል ለአንድ ሊሆን ይችላል፣ ለብዙም ሊሆን ይችላል፣ ለወንድም ሊሆን ይችላል፣ ለሴትም ሊሆን ይችላል፣ ለወንድም ለሴትም ለሁለቱንም ሊሆን ይችላል። አር ዩ ፍሪ እያለ ነው። አዩ ፍሪ። አሁን ለአንድ ሰው መሆኑ በመልሱ እናውቀዋለን። እዚህ ላይ ንሓደ ሰብ ምዃኑስ በቲ መልሲ ኢና ንፈልጦ። ከመይ ጌርና ንፈልጦ እንድሕር ኢልና ሓደ ሰብ ንክልተ ሰብ ንሰለስተ በቲ መልሲ ንፈልጦ ማለት እዩ። ለአንድ ሰው ነው፣ ለሁለት ሰው ነው፣ ለሶስት ሰው ነው፣ ለስንት ሰው መሆኑ በመልሱ ነው የምናውቀው። መልሱ ምን ይላል? አይ አም። አይ አም ካለ አንድ ሰው ነው ማለት ነው። ኦኬ ሶ አር ዩ ፍሪ አር ዩ ፍሪ። ነፃ ነህ? ስራ የለህም ወይ ለማለት ነው። አር ዩ ፍሪ ምስኡ ክትከይድ ደሊኻ ኣለኻ ወይ ገለ ከስራሕካ ደሊሎ የሆነ ነገር ፈልገዋል ከአንተ ወይ ከአንቺ ወይ ከእናንተ። ስለዚህ አንድ ሰው ስትጠይቅ ነፃ ነህ ለማለት አር ዩ ፍሪ ኢልና ንሓትት ማለት አር ዩ ፍሪ ነፃ ነህ? እንሂድ እንጫወት ወይ ታግዘኛለህ ለማለት ስትፈልግ አር ዩ ፍሪ ትለዋለህ። ኖ አይ አም ቢዚ። ቢዚ ቢዚ ሲጻፍ እንደዚህ ነው። ቡዚ አይደለም፣ ቢዚ። ኖ አይም አይ አም ማለት ነው በአጭሩ ሲጻፍ አይም። ኖ ሁል ጊዜ ኖ ወይ ደግሞ የስ ካለ በኋላ ኮማ ማስቀመጥ አንርሳ። ኦኬ ይሄ ሺ ጊዜ ተናግሬያለሁ ማለት ነው። ለምንድን ነው ኮማ የምንጽፍበት? የስ ወይ ነው ኖ ካልን በኋላ መልስ ስለሆነ ቆም ማለት አለብን። ኖ ካልን በኋላ ኖ አይ አም አንልም። ኖ ካልን በኋላ አይ አም ቢዚ እንላለን ማለት ነው። አይ አም ቢዚ። ነፃ ነህ? አይደለሁም፣ ስራ በዝቶብኛል፣ ቢዚ ነኝ እያለው ነው። ኦኬ ነምበር ቱ አር ዩ ሃንግሪ። ሃንግሪ ማለት መራብ ማለት ነው። ምጥማይ ጠሚካ ድዩ ጠሚክ ድዩ ጠሚኩም ድዩ። ተርባሃል፣ ተርበሻል፣ ተርባችኋል ለማለት ከፈለግ ብለህ ለመጠየቅ ከፈለግ አር ዩ ሃንግሪ ትለዋለህ። ለወንድምህ፣ ለእህትህ፣ ለባልህ፣ ለሚስትህ፣ ለአባትህ፣ ለእናትህ፣ ለማንም አር ዩ ሃንግሪ አር ዩ ሃንግሪ። ርቦሃል? አሁን ከራበህ የስ ትለዋለህ፣ ካራበህ ኖ ትለዋለህ። እዚህ ጋር አንቶኒመስ ብለናል። ተቃራኒ ነው መልሱ። አራበኝም ነው። ኖ አይ አም ፉል። ኖ አይ አም ፉል። እዛ ላይ አይም ብያለሁ። ታች ደግሞ ናምበርቱ ደግሞ አይ አም ብለናል። አሁን ለምንድን ነው በሁለት አይነት የጻፍኩላችሁ? በፈለጋችሁ መጻፍ እንደምትችሉ ማለት ነው። ኖ አይም ይነበባል ናምበር 1። ናምበር 2 ግን ኖ አይ አም ይነበባል ማለት ነው። ፉል ጠግቤ ያለው ማለት ጠግቤ ያለሁ ማለት ፉል ማለት ሄጆ ሙሉእ ማለት ሙሉ ነገር ከሆነ ፉል ትለዋለህ። ስለዚህ ሆድህም ሙሉ ነው ማለት ነው። ስለዚህ ሙሉ ከሆነ ምንዋል? ጠግበሃል ማለት ነው። ኖ አይ አም ፉል። ኦኬ ብላዕ ተይልካ ሓደ ሰብ አይ አም ፉል ትብሎ ማለት አይ አም ፉል እንዳሕር ፀጊብካ
ድሕር ጠሚካ የስ አም ሃንግሪ ትብል፣ ከራበ ደግሞ የስ አም ሃንግሪ ትላለህ ማለት ነው። ከጠገብክ ግን ኖ አም ፉል ቴንኪዩ ማለትም ትችላለህ በዛ ቴንኪዩ። ኦኬ ናምበር 3 አር ዩ ተርስቲ። ተርስቲ ሲነበብ ተርስቲ THIRSTY አር ዩ ተርስቲ ርቦሃል፣ ጠምተዋል፣ ውሃ ጠምተዋል ማይ ፀሚእካ ዲኻ ትብል እንድሕር ኮንካ ማይ ፀሚእካ ዲኻ ትብሎ ትኾንካ ንሓደ ሰብ ወይ ንሓንቲ ሰብ ወይ ንብዙሓት አር ዩ ተርስቲ ትለዋለህ። አር ዩ ተርስቲ ከጠማህ የስ አይ አም ተርስቲ ትላለህ። ካልጠማህ ደግሞ ኖ አይ አም ሃይድሬትድ። ኖ አይም ሃይድሬትድ። ሃይድሬትድ ማለት በቃ አልጠማኝም ነው ማለት ነው። ምርዋይ ረው የለኹ ማለት ነው። ማይ ስክሳት ምሳተኻ ስታይ ትኸውን ትረቡ ማለት እዩ። ሶ ኖ አይ አም ሃይድሬትድ። ሃይድሬትድ ማይ በዚሕ ኣለኹ ማለት እዩ። ማይ በብዛት ውሃ በብዛት ጠጥተዋል ማለት ነው። ሃይድሬትድ ሁነዋል ማለት ውሃ በውሃ ሁነዋል ማለት ነው። ማይ በማይ ኮይኑ ኣሎ ማለት እዩ። ብዙሕ ማይ ስለሰተየ እዩ ማለት አዎ አይ አም ሃይድሬትድ። ኖ አይ አም ሃይድሬትድ። ኦኬ ግልጽ ነው። ኖ አይ አም ሃይድሬትድ። ኦኬ ኖ አይ አም ሃይድሬትድ። ኖ ቴንኪዩ ማለት ይቻላል እዚህ ጋር። ኦኬ አሁን እንቀጥላለን። ታያል አይደል? ኦኬ አራተኛ 7 ነው ያለን ዛሬ አጭር ነው። አር ዩ ሌት ይላል። አር ዩ ሌት። ሌት ማለት ማርፈድ መቅታር ማለት ትምህርት ቤት ሊሆን ይችላል፣ ሰላሪ ሊሆን ይችላል፣ ቸርች ሊሆን ይችላል፣ ሞስክ ሊሆን ይችላል፣ ወይ ገበያ ሊሆን ይችላል። አር ዩ ሌት ዛሬ አርፍደሃል እንዴ? አርፍደሻል፣ አርፍዳችኋል ያለን ወይ እያለች ነው። ስለዚህ አንቶኒመስ ስለሆነ ኖ አይ አም ኦን ታይም። አይ አም ኦን ታይም ልክ በጊዜ ላይ 8 ሰዓት ከተባለ 8 ሰዓት ከመጣ ኦን ታይም ይባላል። ከሰዓት በፊት ከ8 ሰዓት በፊት ከመጣ 8 ሰዓት ከሆነ ቀጠሮ 5 ጉዳይ 10 ጉዳይ 20 ጉዳይ ሩብ ጉዳይ ምናምን ከመጣ ኢን ታይም ትላለህ። ኢን ታይም ኢን ታይም። በትክክለኛ ሰዓት በትክክለኛ ጊዜ ከመጣ ግን ምን ትላለህ? ኦን ታይም ትላለህ ማለት ኦን ታይም ኤግዛክትሊ ማለት ኤግዛክትሊ በተባልከው ሰዓት ከመጣ ሳታሳልፍ ቸኩል ልክ በተባልከው ሰዓት ከመጣ ኣብታ ሰዓት እንድሕር መፂኻ ኦን ታይም ትብል። ኣቐድም ወይ ድሕር ኢልካ ተመፂኻ ኢን ታይም ትብል ማለት ሶ ኖ አይ አም ኢን ኦን ታይም። ኖ አይ አም ታይም አያቅተርኩን አላረፈድኩም በጊዜ በሰዓቴ ነው ያለው ብሏል ማለት ነው። ኦኬ ነምበር 5 አር ዩ ኮንፊውዝድ። አር ዩ ኮንፊውዝድ። ኮንፊውዝድ ሆናል እንዴ? መደናገር። ኮንፊውዝ ሲጻፍ በቅንፍ ጽፌላችኋለሁ። ዋናው ቨርቡ ኮንፊውዝ ነው። ዲ ስንጨምርበት በኢ ስለጨረሰ ዲ ስንጨምርበት ፓስት ቴንስ ሆኗል ማለት ኮንፊውዝድ ሆናል እንዴ? ተጨናንቀሃል እንዴ? ተራበሽክ እንዴ? ምድርባሽ ማለት ትግርኛ፣ በአማርኛም እንደዛ ነው። መጨነቅ ወይ ደግሞ መሳሳት፣ ኮንፊውዝ መሆን። አንድ ነገር የተነገረ ነገር ካልገባህ ግር ካለ
ኮንፊውዝድ ትላለህ ማለት ኮንፊውዝድ። ስለዚህ አር ዩ ኮንፊውዝድ? ኖ አይ አም ክሊር። ኖ አይ አም ክሊር። ክሊር ነኝ። ክሊር ማለት ገብቶኛል ለማለት ነው። ኮንፊውዝድ አይደለሁም። ኮንፊውዝድ አልሆንኩም። አልተደናበርኩም። ትክክል ነኝ። ክሊር ነኝ። ገብቶኛል። ተረዲንሎ ክሊር። ክሊር ማለት በሌላ ትርጉሙ ስናየው ክሊር ማለት ንጹህ ማለት ነው። ንጹህ። ስለዚህ አይ አም ክሊር እንዳይልና ተረዲንሎ ክሊር። ለምሳሌ አስተማሪ ሲያስተምር ይቆይና መጨረሻ ኢዜት ክሊር ይላል። ኢዜት ክሊር ገብቷቸዋል። ክሊር ግልጽ ነው ለማለት ነው። ግልጽ ነው ለማለት ነው። ኖ አይ አም ክሊር፣ ኮንፊውዝድ አይደለሁም፣ ክሊር ነው። ኦኬ ናምበር Number 6. Yes. Are you worried? Worried. Are you worried? ተጨንቀሃል? መጨነቅ ማለት ነው። መጨናቅ ትግርኛም ያው ነው። አማርኛም መጨነቅ፣ መጨናቅ፣ መጨናነቅ። Are you worried? Are you worried? ፕሬዘንት ቴንስ ወሪ ደብሊው ኦ አር አር ዋይ ወደ ፓስት ቴንስ ሲቀየር ዋይ ወደ አይ እንቀይረዋለን። ከዚያ በኋላ ኢዲ እንጨምርበታለን። ወሪድ ይሆናል ማለት ነው። ተጨንቀሃል እንዴ? ተጨንቀሻል እንዴ? ተጨንቃችኋል እንዴ ለማለት ነው። ኖ አይ አም አት ኢዝ። ኢዚ ለማለት ነው። ቀላል ነው። ወሪድ አልሆንኩም። ሃፒ ነኝ ለማለት ነው። ኢዝ ኦኬ። ኖ አይ አም ኖት አይ አም አት ኢዝ። ኖ አይ አም አት ኢዝ። ኦኬ። ሰባተኛ አይታይም እንትኑ መልሱ ሰባተኛ እና የመጨረሻ ምን ይላል? አር ዩ ሲክ። አር ዩ ሲክ። ሲክ ማለት ማመም ማለት ነው። አሟል እንዴ? አሞሻል እንዴ? አሟቸዋል እንዴ? ዩ ስንል ለብዙ ነው ብያለሁ። ለአንድም ይሆናል፣ ለወንድም ለሴትም ለማንኛውም ይሆናል። ስለዚህ አር ዩ ሲክ አሞሻል፣ አሟል፣ አሟቸዋል። ጸሊካ ዲዩ ሓሚምካ ዲኻ ተጸሊክ ዲ ሓሚምክ ዲ ወይ ተጸሊኩም ዲ ክትብል ድሕር ደሊኻ አር ዩ ሲክ ትብል ማለት እዩ። አር ዩ ሲክ ኦኬ። እንድሕር ተጸሊካ የስ አይ አም ሲክ ትብል። አዎ ትንሽ ከተካመመ የስ አይ አም ሲክ ትላለህ። ካላመመ ግን አንቶኒመስ ስለሆነ እዚህ ጋር ኖ አይ አም ሄልዚ፣ ጤነኛ ነኝ። ሄልዚ ማለት ጥዑይ ማለት ኖ አይ አም ሄልዚ። ኖ አይ አም ሄልዚ። ኖ አላመመኝም፣ ጤነኛ ነኝ እያለው ነው ማለት ነው። ስድስተኛ እዚህ ጋር ያለላችሁ ስድስተኛ ወሪ ሲጻፍ እንደዚህ ነው የሚጻፈው። ወሪ ሲጻፍ እንደዚህ ይጻፋል። ወደ ፓስቴንስ ሲቀየር ዋይ ወደ አይ እንቀይረዋለን። ከዚያ በኋላ ኢዲ እንጨምርበታለን። ፓስቴንስ ይሆናል ማለት ነው። ኦኬ ኮንፊውዝ እና ወሪ ሲጻፍ እንደዚህ ነው። ወደ ፓስቴንስ ሲቀየር ደግሞ እንደተጻፈው ነው ማለት ነው። ኦኬ ሶ that's all for today. If you have any question or suggestion, please write comments in the comment section. ጥያቄ አስተያየት ምናምን ካላቸው በኮመንት መስጫው ብትጽፉ ደስ ይለኛል። በተረፈ ለዛሬ ሊበቃን ነው። ውድና የተከበራችሁ ኤርትራውያንና ኢትዮጵያውያን በመላ ለምትገኙ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ስለምታደርጉ ምስጋና ወሰን የለውም። በሌላ ቪዲዮ የዛሬ ሳምንት
እመጣለሁ። ኮሜንት መጻፍ አትርሱ አደራ። ለዛሬ ሊበቃን ነው። ደህና ዋሉልኝ፣ ደህና ምሽልኝ። እንደ ሰዓታቸው አቆጣጠር። ባይ ባይ። ሲ ዩ ቱሞሮ። ቴንክ ዩ ኦል ኦፍ ዩ